እኔ እሱን ማስረጃ እሰጥሃለሁ፣ አንተ ማስረጃ ስጠኝ። እሰጥሃለሁ። ምን ችግር አለው? እስኪ ያው ማስተር ያንብቡ። ህግ እንደማያጸድቀው እግዚአብሔር ቃል ስለሚናገር አያጸድቅም። ህግ ጸድቅ አይገኝም እኮ። አውጣው እናሳየው። እሺ ላፋሽ ከፍየሎቹ አንድ አይነት ስለሆነ በግ ፍየል መብላት ጀመረ አይደል? አቢኒን አየው አይደል? የተኮሉ ፍየል ጋር እንደ በግ ኑር ተብለህ እንትን አገልጋይ ኃይሌ ለምንድን ነው ኧረ ቆሻሻ ብለህ ያልከው? አገልጋይ ላይ የሚለው ይሻላል እባክህ። አይ ኧረ ቆሻሻችሁን አውጡ። ቆሻሻ ያለባቸው ሰዎች ይመታል። ግድ የለም አንዳንዴ ለወንጌል እንቅፋት የሚሆኑ ቃላቶች እንተዋወቃለን። እኔም ሶፊም ስለምን አይ ተው እሱ አይጠቅምም። ግድ የለም አገልጋይ ኃይሌ በጣም ደስ ይላል። ፕሮፌክት አንድ ጊዜ ህግ አያጸድቅም የሚለውን እዛው እሱን ትነግረኛለህ። አውቀዋለሁ ጥቅሱን ግን እዛው ለምን እንደተባለ ትነግረኛለህ። አውጣው እስኪ ስንት ላይ ነው? እሺ አላወጣም። ተቻለ አላወጣውም። ባይዘዌ ሶፊ እኮ ለሶፊ እኮ አምነለታል። ባይዘዌ እኛ አምነለታል። ሶፊ አስቀየማችሁት እንዴ? ማን ነው ግን የሚያወራ? አሁን እኮ ማን ነው የሚያወራ? እኔ ማን ነው ልስማ? አክሊል አንድ አትግባብኛ ከሄደ ይቅርታ እኔ ነኝ የማወራክ። አይ እንትና ነው አገልጋይን ኧረ ቆሻሻ የሚለውን ለውጠው ነው ያልኩት እንጂ አንተን እኮ አይደለም። ውይ ፕሮፌክት አንተ አይደለም። ማን ነው የሚያወራ? ማንን ልስማ እኮ ነው ያልኩት። እኔ ነኝ እኮ ያልኩት። በመሀል አንድ ጥያቄ ያለኝ ብዬ የገባሁት። አይ አቢኒም እኮ ተው በቃ አቢኒም ይቅርታ፣ እነሱን ብዬ ይቅርታ ብያለሁ። ፕሮፌት እኔና ያለው ቆሻሻችሁን አውጡ የሚለውን አገልጋይ ኃይሌ ይሻላል ሲለኝ እሱንማ አንተ አስተካክል። አይ አቢኒ በግ ፍየል በላ ምናምን ብሎ ስላለ ነው። በቃ ተው አንተ። አገልጋይ እኮ ሁሉ ነገር መቻል አለበት። ፕሮፌክት ሁሉን እኮ መቻል አለበት። ዱላው እሱን አይደለም። እኔ ስድቡን አይደለም። ማንን ልስማ? አሁን ሁላችሁም እኔ ነኝ ያለሁት የኔ ወንድ። እሺ ወንድሜ። አሁን ህግ አያጸድቅም የሚለውን አንድ ያውጣው እሱ። እኔ አሁን መጽሐፉን አላወጣልህ ግን ሀሳቡ ልንገር። አለ ሀሳቡ። እኔም ልረዳክ እችላለሁ። ግን ለምን እዛ ጋር እንደያለና እዛው አጠገቡ ህግ ለምን እንደሚያጸድቅ ይናገራል። እኔው እሱን እኔ ላግዝህ። ሮሜ 3 ነው መጀመሪያ ያንተን ነው። ሮሜ 3 ላይ የምናወጣ ያንተን ላውጣ ላይ ማለት አራተኛውን አውጣ። እሱ 3 ነው ያውጣ። ፕሮፌት ሮሜ 4 ላይ ያለው ነው። የህግ ስራ ስለሆነ ችግር የለውም። ፈለገ ጳውሎስ ሮሜ 3 ነው ያውጣ። ፕሮፌት ካሳሁን ደግሞ ሮሜ 4 ነው ያውጣ። አይ እኔ የእሱን እኮ ነው ላግዘው ያልኩት እንጂ የኔማ ሮሜ 2 በግድ ነው እንደ አንተ የእሱን የምትልለት ሮሜ ምን ላድርግ ታዲያ? እሺ ካላወቀው ሀሳቡ እኮ ውስጡ አለ። መብቱ ነው። ምን አገባ እንደ እሺ እኔ ሮሜ 2 ላውጣ። እሺ ሮሜ 2 ላንብብልህና ህግ ያጸድቃል ብሎ ፊት ለፊት ይናገራል። እሱን ታስረዳኛለህ። ያው ሮሜ 2:13 በእግዚአብሔር ፊት ህግን የሚያደርጉት ይጸድቃሉ እንጂ ህግን የሚሰሙ ጻድቃን አይደሉም ይላል። ህግን የሚያደርጉት ይጸድቃሉ ይላል። አንተ ደግሞ አይጸድቁም ማለት ይሄ ቃል የእግዚአብሔር ቃል አይደል? እንዴት አይጸድቁም ብለህ ታፈርሰዋል? በጣም ጥሩ። በእግዚአብሔር ፊት ይጸድቃሉ ነው ያለ። በእግዚአብሔር ፊት ህጉን የሚሰሙ ሳይሆን ህጉን የሚያደርጉ የሚያደርጉ ይጸድቃሉ አለ። ሮሜ ምዕራፍ 2 ላይ አንብቦ አይደለም እኮ ይጸድቃሉ አለ። ህግን ካደረጉ ይጸድቃሉ አለ። አያጸድቁም ማለት ህግን የሚያደርጉ በእግዚአብሔር ፊት ይጸድቃሉ እንጂ ጽድቅ አያገኙ። በእግዚአብሔር ፊት ይጸድቃሉ እንጂ ጽድቅ አያገኙ። ጽድቅ የላቸው። ለምን? ጽድቅ በህግ የለማ። በህግ ጽድቅ አይገኝም። ይኸው ይጸድቃሉ አለ እኮ ፕሮፌክት። ወይ ሌላ ቃል አምጣችሁ ቃል አታፍርሰዋ። ይጸድቃሉ ብሎ አይጸድቁም ማለት ጳውሎስ። ቆይ እኮ ሮሜ ምዕራፍ 4 ስላለ 4ቱን ያንብብልን። በቃ አይደለም 4ቱን ሳይሆን
ሮም 4 ሳይሆን እየነገርኩ ያለው በእግዚአብሔር ፊት ህግን የሚያደርጉ አለ ይጸድቃሉ እንጂ የሚሰሙ አይጸድቁም ማለት በእግዚአብሔር ፊት። ማንም ሰው ደግሞ እግዚአብሔር ቃል የሚናገረው ህግን በማድረግ ማንም አይጸድቅም ማለት። ስለዚህ ህግን በማድረግ ጽድቅ የማይገኝ ከሆነ ህግ አድርጎ የጸደቀ ሰው የለም። ህግ አድርጎ የጸደቀ ማንም የለም። መጽሐፍ ቅዱስ ላይ ህግ አድርጎ የጸደቀ ቃል የሚለው የለም። ግን ህግን መፈጸም የሚፈጽም ሰው የጸደቀ ሰው የታገኘው መጽሐፍ ቅዱስ ላይ ህግን የፈጸመው አንዱ ኢየሱስ ክርስቶስ ብቻ ነው የፈጸመው። ስለዚህ ጽድቅ በህግ አይገኝም። በእግዚአብሔር ፊት ግን ህግን በመፈጸም ግን ልጸድቅ ትችላለህ። ህግን በመፈጸም ግን ጽድቅ አይገኝም። ጽድቅ በእግዚአብሔር ጽድቅ የሚገኘው በክርስቶስ ብቻ ነው። እኛ ጽድቅ ያገኘነው በኢየሱስ ብቻ ነው። ጽድቅ ማለት ምን ማለት ነው? ጽድቅ ማለት ወደ እግዚአብሔር መንግስት ወይም ደግሞ ያለ ፍርሃት የምንሆንበት። ለምሳሌ ጽድቅ ማለት ያለ ኩነኔ በእግዚአብሔር ፊት የምንቆምበት ማለት ነው። ጽድቅ ማለት ክርስቶስ ማለት ነው። ባጭሩ ጽድቃችን ኢየሱስ ክርስቶስ ነው። መጽሐፍ ቅዱስ ዲክሽነሪው ጽድቅ ማለት እውነት ወይንም ትክክል ማለት ነው እኮ። ጽድቅ ማለት ኢየሱስ ክርስቶስ ነው ብያለሁ። ጽድቅ ማለት ኢየሱስ ክርስቶስ ነው። ቆይ ለምሳሌ አብርሃም ጸደቀ ይላል። አብርሃም የጸደቀው ክርስቶስ ነው ማለት ነው? አይደለም። አብርሃም የጸደቀው ኢየሱስን በማመን ነው እንጂ የጸደቀው ህግን በመፈጸም አይደለም የጸደቀው። ሲጀመር ጽድቅ ማለት ኢየሱስ ክርስቶስ ከሆነ ልመልስልህ አይደል? ትርጉሙን እንትን በለኛ። አሁን እኮ ትርጉምክ ልክ አይደለም እኮ። እኔ እኮ ነገርኩህ የዲክሽነሪ እያገዝኩህም እኮ አትፈልግም አንተ። አልፈልግም አይደለም እኮ አልፈልግም። ጽድቅ ማለት ዲክሽነሪው እውነት ወይም ትክክል ማለት ነው። እሺ ስለዚህ እግዚአብሔር ጻድቅ ነው ማለት እግዚአብሔር እውነተኛ ትክክለኛ ማለት ነው አይደል? አምላክ ማለት ነው። እሺ በጣም ጥሩ። እሱ ባህሪው ነው። እግዚአብሔር ባህሪው ነው። ጽድቅ ባህሪው ነው። እሱ ህግን ሰርቶ ወይ መልካም አድርጎ አይደለም ጻድቅ የሆነው ባህሪው ነው አይደል? ማንነቱ ነው። ስለዚህ አብርሃም አመነ ጸደቀ ያለው አብርሃም ትክክለኛ ወይ እውነተኛ ነው ማለት ነው። እግዚአብሔር ነው ያለው። በእግዚአብሔር አመነ ጽድቅ ሆኖ ተቆጠረለት። በጣም ጽድቅ ሆኖ ተቆጠረለት ማለት ምን ማለት ነው? የተቆጠረለት ምንም የሰራው ስራ የለም፣ ግን በእግዚአብሔር ፊት ግን አመነ። በእግዚአብሔር አመነ ነው የሚለው። ያዕቆብን አሁን እንግዲህ ምንም አልሰራም። የሰራው ስራ አለ እንጂ ስራ አለው። አልሰራም አልክ እኮ ፕሮፌክት ስራ አለ አልሰራም አልከኝ። ሮማናት ላምብልሽ በቃ እንድመች አብርሃም ሰርቷል አልሰራም? ስራማ ሰርቷል። ስራውን ያጸደቀው ወይስ እምነቱ ነው? አይደለም እምነቱ ነው። እሺ ያዕቆብን አውጣሽ። ፕሮፌት አቤት። መታዘዝ ምንድን ነው የሚመስልህ? አሁን እንዳትስት ብዬ ነው ማለት። አዎ አንተን አገልጋይ በመሀል ገብታ አገሰው። አዎ እንትን እንዲላ እኔ ፍላጎት እንዳይስት ፈልጌ ነው እኔ እንዳይስት። አዎ እንትን በለው አንተም ለማሳሰብ መታዘዝ ምንድን ነው የሚመስልህ? መታዘዝ ማለት ዝቅ ማለት ልበልህ ወይስ መታዘዝ ማለት ለምሳሌ አድርግ አታድርግ፣ ሰዎችን መስማት። አድርግ አታድርግ አይደለም መታዘዝ። ስታደርግ ምን እያደረክ ነው? አላደርግም ምን እየተቃወምክ ነው? አለ ስትታዘዝ እምቢ ማለትን ለምሳሌ ከዚህ ፍሬ እንዳትበላ ሞትን ትሞታለህ። ለምሳሌ አዳም ምንድን ነው ትእዛዙ? ህጋዊ ነው። ትእዛዙ እንጂ ህግ አይደለም እንዴ? ሮሜ ላይ ይናገራል። አገልጋይ ኃይሌ አገልጋይ ነው። እኔ
እኔም ብሆን አንተ ላይ እንትን ማለት ፈልጌም አይደለም፣ አልፈልግም። እንደዚህ አይነት ነገር አልወድም ማለት እኔም ልሳሳት እችላለሁ ማለት ሀሳቤ ድንገት ከዚህ በፊት አሁን እሱ የሚልክ እኮ አገልጋይ አንድን ነገር መታዘዝ እኮ መስራት ማመን ራሱ እኮ ስራ ነው። ማመን ፈቃደኝነትን መስጠት ራሱ እኮ ስራ ነው። ግን ምንድን ነው የምትድነው? በእምነት ነው የምትሰራው። ግን ልትጸድቅ ነው፣ ትክክል ልትሆን ነው፣ እውነተኛ ልትሆን ነው። ይኸው ላንብብልስ ያዕቆብን አውጣ እንዴ ወንድሜ። ግድ የለም ያዕቆብን አውጣ አንብብለት ፈለገ። እሺ ቅድም እኮ ምናልባት ያዕቆብ 2:14 ከሆነ እኮ ቅድም እኮ አነሰን እኮ አይደል? ምኑ ላይ መሰለ አንዴ ላውራ ቶፊ ከላይ ያለው ለግሬስ ሎጂክ አለመግደል ትክክል ነው፣ ትክክል አይደለም። አለመግደል፣ አለመስረቅ፣ አለመዘሞት ምናምን ትክክል ነው፣ ትክክል አይደለም። አለመዘሞት ትክክል አይደለም። መዘሞት ትክክል አይደለም። አለመዘሞት ግን ትክክል እኮ። መዘሞትስ ትክክል ነው፣ ትክክል አይደለም ማለት ትክክል አይደለም። ስለዚህ እኔ አልዘሙትም ማለቴ ትክክል ነኝ አይደል? ትክክል እኮ ነው። በቃ ሰራው፣ በቃ አልዘሙትም አልኩ፣ አልገልም። ይህን እግዚአብሔርን ቃል ልስጠው እንዳይሳሳት ፈልጌ ነው። ምዕራፍ እኔ አልሳሳትም። አገልጋይ ለአንተ ነው፣ ላግዘህ እኮ ነው። ፕሮፌትን ላግዘው ምዕራፍ 7 ቁጥር 8 ይሄ ስለ ባልና ሚስት የሚያነሳበት ላይ በደንብ ትኩረት ሰጥተህ አንብበው። ምንድን ነው የሚለው? ኃጢአት ግን ምክንያት አግኝቶ ምኞት ሁሉ በትእዛዝ ሰራብኝ። ታዛዝ ኃጢአት ያለ ሕግ ሙት ነውና። አየህ፣ አንዳንድ ድርጊቶች ኃጢአትን አምጥተዋል ለፍጥረት ላይ ማለት ነው። ስለዚህ ሕግ ነው ትእዛዝ። ለዛ ነው እንትን እንዳትልም እያስተካከልኩ ያለሁት እንጂ እኔ እንትን ለማለት አይደለም። ሲጠይቁ ያንተን ሀሳብ እንወቀው እስኪ። ምንድን ነው ማለት መስራት ለአንተ ምንድን ነው? እስኪ ትዝ ይበለው እስኪ። አንድ ነገር ልንገረው እስኪ። አንዴ ቆይ። በአይኑ ያኘ የተመኘ አመነዘረ ያለው የጌታ ቃል ህግ ነው አይደለም? እሺ ጥሩ። ማነው ያወራኛው? እኔ ነኝ መጀመሪያ ፕሮፌት አንዴ ላውራ እንደ ማን ሊመልስ አንተን ሊያግዝ አንተን ሊመልስልህ ባትሪ እየዘጋብኝ ጌች ማውራት ፈልገህ ነው? ባስ እያለ ነው። እስኪ ማውራት ፈልጌያለሁ። በጣም ጥሩ። ጽድቅ ማለት ምን ማለት ነው? እሺ ትንሽ ላውራ። ባትሪ እየዘጋብኝ ስለሆነ ይቅርታ መሀል ላይ ስለገባችሁ። ሀሳብን ሳናውቀው ስለሚቋረጥ ተወው። አንተ ይቅር። እሺ ሌላ ሰው ግድ የለም። ችግር የለም አወራለሁ። አይ በቃ ከእሱ ጋር እንቀጥል። ከተቋረጠ ሀሳብን ሳናውቅ ሀሳብን ከእሱ ጋር እንቀጥል። ግድ የለም ነገ አግዘው። ሀሳብን ይጨርሳለሁ። አሁን ልጁ እያወራበት ያለበት አንግል በጣም ተወው። አንድ ጊዜ ከእሱ ጋር እንቀጥል። ከተቋረጠ ችግር ነው። አይቋረጥም አልኩህ። እስካሁን አሁን ምንድን ነው የፈለግከው አንተ? ምንድን ነው እሱን የምታግዘው? ልክ ነው። እሱ ስራ ያጸድቃል አያጸድቅም? ስራ በምንም ተአምር አያጸድቅም። ስራ በምንም ታዲያ ሮሜ ላይ ያነበብኩት ስህተት ነው ማለት ነው? ቆይ ሮሜ ላይ ያነበብከው እውነት ችግር የሚሰሙ አይደለም የሚያደርጉ ሮሜ ላይ ደግሞ ይጸድቃሉ። ቆይ እኮ ታዲያ ይጸድቃሉ እያለ አያጸድቅም የምትለው አንተ ለምንድን ነው? ህጉን የሚያደርጉ ይጸድቃሉ ይላል አይደለም? ተስማምቻለሁ እኮ ግን አድርግና እኮ ትጸድቃለህ እያለ ማን ነው? ቆይ ይሄንን ህግ የሚያደርገው አሁን ማንም ይፈጽም ማንም አይፈጽም እሱ አንተን አይደለም የሚመለከተው። ቆይ መጀመሪያ መጽሐፍ ያለውን እኮ ማውራት ሰው ቆይ ጌች ሁሉም ሰው ድኗል እንዴ? ቆይ መጀመሪያ በክርስቶስ ያመነ ነው የሚድነው። ያላመነ ሁሉም ሰው ድኗል ወይ? ዓለም ላይ ያለው ሁሉ በክርስቶስ የሚያምን ሁሉ ታዲያ ያላመነ ስላለ ቃሉ አያድንም እኮ ያምናል። ያላመነ ስላለ ቃሉ አያድንም ነው ሀሳቡ
ምንድነው ሲገጭ በጌታ እንደውም እሱ የተሻለ ሆነ እንዴ ካንተ ይልቅ እሱ ይሻላል። ያወራችሁ ተንግል እኮ ትክክል እሱ ይሻላል። ያንተ ደግሞ የተለየ እሱ ይሻላል። አጋንንትም ያምናል እንቀጠቀጥማ ይላል። ቆይ አክሊለ እኔ የፈለግኩት ለምን መሰለህ? የእግዚአብሔር ቃል የዓለምስ ሁሉ መጀመሪያ ተረጋጉላችሁ። እንትን አገልጋይ እስቲ ቆይ እንትን እንበል ጌችዬ መጀመሪያ የለህም ነበር ሶፊ ሲጠይቀው ለጠየቀው ጥያቄ አለው አለክ ካለ በቃ ተሳስቷል። ፕሮፌት ለጠየቀው ከመጀመሪያ እሱ መጀመሪያ ሲመልስ ትክክል ይመልሳል። ከዛ ጌች ሀሳቡን ይቀይራል። ይኸውልህ ጌች ሃይማኖቴን ወክዬ አይደለም እያወራሁ ያለሁት ወንድማችንን እንደውም እችን አጋጣሚ ተሳስታል ብዬ እንትን እንድሳይሆን ጥሩ ገጥ ከአገልጋይ ኃይሌ ጋር ይሄ ነገር እንዲህ ቢሆን ወንድማችን እኔ አሁንም በትክክል ለሱ የምመክረው ቁጭ ብሎ ድጋሚ ሄዶ ቢማር መልካም ነው። አገልጋይ ኃይሌ ለእኔ እውነቴን ነው የምልህ። ለምን አሁን እየሄድን ብንሄድ ስህተት ይሰራና ተሳሳተ የሚል ነገር እዚህ ውስጥ ሊፈጠር ነው። ያ እንዲፈጠር ደግሞ ፍላጎት የለኝም። ራስን አስተካክል ወንድማችን። መጽሐፍ ቅዱስን ምንድን ነው የሚለው ብለህ አንብብ። አሁን አንድ ጥያቄ ልጠይቅህ የመጨረሻ። ስራ ማለት ምን ማለት ነው? ቆይ ምንድን ነው ስራ ለአንተ? አንድ ሰው ስራ ይሰራል ማለት ለአንተ ምን ያደርጋል ማለት ነው? እኔ ልመልስልሽ። አሁን እናንተ አንድ ሰውን አሁን ቅድም አገልጋይ ቅድም አወራ ኃይሉ አሁን ቆሻሻ ብሏል እንጂ አገልጋይ ኃይሉ ቅድም አወራ ጠየቀኝ፣ አንተ ጠየቅኝ፣ መሀል ላይ ያለው ጠየቀኝ። ማን ልመልስ? ለዛ ነው ለምሳሌ አሁን ቅድም አንድ ሰው በለው እኮ መልሰው ሲቀስ እኔ ጥያቄ አይደለም የጠየቅኩ እኔ ጥያቄ ሳይሆን አንተማ እየመለስክ ነው። እኔ ለምን ጠይቃለሁ? እየጠየቅኩ ሳይሆን አንዳንድ ነገሮችህን ስታወራ ድንገት እንዳትስት ስለሚቀዳ ነገ ደግሞ ለአንተ ብዬ ነው እንጂ እሺ ልመልስልህ። ቆይ ጥቅሱን ልበልና መልሰው። ስለ ጽድቅ የሚሰደዱ አሁን ቆይ አንድ ላይ አያያዝ። ስለ ጽድቅ የሚሰደዱ ብፁዓን ናቸው መንግስተ ሰማያት የእነሱ ናትና ይላል። ስለ ጽድቅ አውቃለሁ ማቴዎስ 5 ላይ ያለው አውቃለሁ እኮ። ለምንድን ነው የሚሰደዱት? ስለ ጽድቅ ቀጥል። ኦኬ በጣም ጥሩ። መጀመሪያ ያለው ልመልስልህ። መጀመሪያ ዘኛው ልመልስልህ፣ ስለ ስራው ልመልስልህ አይደለ? የስራው ልመልስልህ። ኦሮሚያ 5 ላይ ኦሮሚያ 4 ላይ ላምብና ልመልስ 4 ላይ ልመልስልህ። ኦሮሚያ 4 ላይ አንተ ያነበብከውን ቃል አንብብ ድጋሚ። እንደዚህ ይላል፣ እኔ እንግዲህ በስጋ አባታችን የሆነው አብርሃም ምን አገኘ እንላለን። አብርሃም በስራ ጸድቆ ቢሆን የሚመካበት አለውና። አብርሃም በስራ ጸድቆ ቢሆን ኖሮ የሚመካበት አለውና፣ ነገር ግን በእግዚአብሔር ዘንድ አይደለም ይላል። ነገር ግን በእግዚአብሔር ዘንድ አይደለም። መጽሐፍ ምን አለ? አብርሃም እግዚአብሔርን አመነ፣ ጽድቅ ሆኖ ተቆጠረለት ካለ በኋላ ለሚሰራው ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። ነገር ግን ለሚሰራው ለማይሰራው ኃጢአተኛ በጽድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። እንደዚሁም ዳዊት ደግሞ እግዚአብሔር ያለ ስራ ጽድቁን ስለሚቆጥርለት ስለ ሰው ብፅዕና ይናገራል እንዲህ ብሎ ይላል እና ቀጣይ ሌላ ያወራል እና ይሄ አሁን ጥያቄ የሚጠይቀን እኔ ፈለገን እንዲሁ ልንገርህ። ካሁን ምን አምኖ ነው አብርሃም ይላል እንደሚል ስለማቅ ነው። ምንድን ነው የሰራው? ምን ሰርቶ ነው የጸደቀው? ምንም ሰርቶ አይደለም የጸደቀው እንዴ። ዘፍጥረትን ሂድና አንብብ እንዴ። በጣም ጥሩ አይደለም። ቆላም አይደለም ልመልስልህ። ምንም ሰርቶ ሳይሆን በእግዚአብሔር አመነ ይላል። አሁን ዘፍጥረት ምዕራፍ 15 ላይ ያለውን ቃል እግዚአብሔር ያመነው ምንድን ነው? ቆይ በእግዚአብሔር ያመነው ምን አለ? በጣም ጥሩ። በእግዚአብሔር ያመነው በጣም ጥሩ። እሺ በእግዚአብሔር ያመነው ልጁን እግዚአብሔር ሰዋለኝ ሲል ልጁን ሰዋለት። አንደኛ። ሁለተኛ ደግሞ እግዚአብሔር እኔ ስራ አይደለም አልኩም እኮ
ስራ ለማድረግ ሞከር እኮ ስራ አይደለም። እናንተም ከሱ ወገን ናችሁ ወይስ አንድ ሰው ይመልስልኝ? እንዴት ነው ማወራ? ማን ላወራ? እኔ እኮ ስራ አይደለም አልኩ፣ ስራ ነው። እንትን አገልጋይ በቃ ሁላችሁም ጣልቃ ሳትገቡ ሁለታችን ብቻ እንጨርስ። እኔ አሁን ለምሳሌ ጥሩ ነገር አንስተሃል፣ ደሞዝ የሚለው አዎ እኮ አሁን ይሄ ሆሜ የተጻፈው አዲስ ኪዳን ላይ ነው አይደለ ወንድሜ? እኮ ለመልሳ ለማን ልመልሰው? እሺ አይ ከኔ ጋር በቃ ውይይት እናድርግ። እኔ እናንተ ብቻ ማንም አይገባም። በእውነት በጣም ጥሩ ይኸውልህ በጣም አሁን ብሉይ ኪዳን ላይ በብሉይ ኪዳን የእግዚአብሔር ስጦታ የሆነው ነፃ ስጦታው ክርስቶስ ተሰጥቷል እንዴ? በብሉይ ኪዳን ተሰጥቷል? አልተሰጠም። አየህ አሁን ስለ ደሞዝ እዚህ የሚያወራው ሮሜ ላይ የሚያወራው ነፃ ስጦታውን ነው። አሁን ክርስቶስ ተሰጥቷል እያለ ነው። መቼ ነው ክርስቶስ የተሰጠው? በአዲስ ኪዳን ነው አይደል? እሺ ቀጥል። በጣም ጥሩ። አሁን ሮሜ ምዕራፍ 2 ቁጥር 13 ላይ በእግዚአብሔር ፊት ሕግ የሚያደርግ ይጸድቃል። እግዚአብሔር ካለ ይጸድቃል ነው አይደል? አንተ ውሳን ቃል ይዘን አሁን ቃል እግዚአብሔር ትድን አለ ካለ ምን ማለት ነው? ይድናል አይልም። በእግዚአብሔር ፊት ይድናል አይደለም። ቆይ ቃል እኮ ነው የምልህ። ቆይ ኢየሱስ ጌታ ነው ማለት አዳምጠኝ። ቃሉ ኢየሱስ ጌታ ነው ካለ ኢየሱስ ጌታ ነው የሚለውን ነው አይደል የምትቀበለው? ሌላ ጌታ አለ ብለህ ልትከራከር ነው? ብዙማ ጌቶች አሉ። ሰው ኢየሱስ ጌታ ነው የሚለውን ቃል በቃል ተቀብለኸው? አዎ ለምሳሌ አንድ ሰው ትጸድቃለህ እግዚአብሔር ካለ ሕጉን ስትፈጽም ትጸድቃለህ ካለ ትጸድቃለህ ነው አይደል? ጽድቁ ለነማን ነው? አሁን አለ እኔ ቃሉን እኮ ነው ትጸድቃለህ። ለምሳሌ ሮሜ 4 ላይ የሕግ ስራ የሕግ ስራ አያጸድቅም ይላል። ልመልስልህ እኮ አሁን ለነማን ነው ትጸድቃላችሁ? አይደለማ ልመልስልህ። ለነማን ነው ትጸድቃላችሁ ያለ? ሕጉን ለሚፈጽም። አሁን ሕግ እኮ የለማ፣ ሕግ ተሽሯል እኮ። በጣም ጥሩ ነገር መጣልኝ። አሁን ሕግ ምን ብሏል? ተሽሯል። የትኛው ሕግ ነው የተሻለው? በጣም ጥሩ ብሉይ ኪዳን ሕግ ተሽሯል። 10ቱ ትእዛዛት። አዎ በጣም ጥሩ 10ቱ ትእዛዛትን እስቲ ንገረኝ ከተሻለ። ምኑን 10ቱ ትእዛዛት ቃሉ እኮ ተፈጽሞልን ያለ ሕግ እኮ ተሽሯል። 10ቱ ትእዛዛት ከተሻለ እስቲ ንገረኝ። 10ቱ ትእዛዛት እንዴት እንደተሻለ ንገረኝ። መጽሐፍ ላይ 10 ብቻ አይደለም። ኦልሬዲ እኔ ባላቀም ወደ 300። እሺ አንድ ነገር ከተሻለ አሁን አንተ ልትገል ነው? በጣም ጥሩ። እንዴት እንደተሻለ ልንገርህ እኮ። ልትገል ነው ወይ? አሁን አንተ ገዳይ ልትሆን ነው? ልትሰርቅ ነው እንዴ? አልገልም። እሺ ጌታ አምላክ አንድ ነው፣ ጌታ አምላክ አንድ ነው የሚለው ተሻለ? አልተሻለም እኮ 10ቱ ትእዛዛት ላይ እኮ ነው ያለው እኮ። ሊመልስልህ አንተ እኮ ልክ እየጠየኩ ነው። ግድ የለ አባት እናትን ማክበር ተሽሯል? አልተሻለም። እሺ አትስረቅ ተሽሯል? አልተሻለም። አትግደልስ? አልተሻለም። ባልንጀራህን እንደ ራስህ ውደድ እኮ። ሊመልስልህ ታዲያ የትኛው ሕግ ነው የተሻለው? እንዴት እንደተሻለ ልመልስልህ እኮ ነው። መጀመሪያ አሁን ያልኩት አንተ እኮ ማለት ነው ለራስህ ብቻ ስለምትቀዳ አሁን እየተቀዳ ስለሆነ የምትፈልገውን አሁን ልመልስልህ። እኔ ልመልስልህ ሕጉ ተሽሯል። መጽሐፉ ያለው ሕጉ ተሽሯል ጋር ተሽሯል። ሕጉ ተፈጽሟል ጋር ተፈጽሟል። ኢየሱስ ሕግን ፈጽሞታል፣ ሕግንም ሽሮታል። እንዴት ሲያደርጋል? መጽሐፍ ቅዱስ ነገር እኮ ሊመልስልህ መጀመሪያ ምን ጠብቀኝ እንዴ ንገረኝ እንጂ የትኛው ሕግ ነው? 10ቱ ትእዛዛት ተሽሯል የሚል አለ ወይ? 10ቱ ትእዛዛት ጭራሽ ይጣረሳል። ከባድ ነው። ኢየሱስ እኔ እንዴት እንደሆነ ቀስ ብዬ ላስረዳው ፈለግኩ። እስቲ ምንድን ነው እባክህ? ባልንጀራህን እንደ ራስህ ውደድ ይላል። ሕግ ነው አይደለም እኮ
እኮ ልመልስልህ ስለ አንተ የምታወራው ሌላ ወሬ እኮ። አልተሻረም አልከኝ። አትግደል አልተሻረም፣ አትስረቅ አልተሻረም፣ አታመስ አባት እናትን አታቅንትን አክብር የሚለው አልተሻረም አልከኝ እኮ አስረዳ። መጀመሪያ ላስረዳ እንጂ አንተ ለምን እኮ ይሄ ነው ወይ የተሻረው? 10ቱ ትእዛዛት ነው የተሻረው? አረ ካንተ ጋር እኔ መጨቃ እኔ ጭቅጭቅ አልወድም። አይ ከሰማ እኔ ጭቅጭቅ አልወድም ይላል እንዴ? እኔ ካወራ እንዳወራ እኮ ማስረጃ። እሺ መጽሐፍ ቅዱስ አውጣና ንገር እኮ ላስረዳ። የተሻሩት የሙሴ ህጎች ናቸው ፕሮፌት። የተሻሩት ሙሴ ያወጣቸው ህጎች ናቸው። ሙሴ በምድር ላይ ያወጣቸው ህጎች ቆይ ልንገርህ፣ እርዳታ እኮ ነው እየረዳው ነው። ቆይ አትሂድ፣ ቆይ እንትን አትበለው። ማስረጃ እንዲያቆየ ነው። ልመልስልህና ተሳስቼ ከሆነ ታስተካክልኛለህ። ለምሳሌ ህጎች ተፈጽሟልን? ህግ ተፈጽሟልን እና ተሽሯል። እንዴት ተፈጸመ? እንዴት ተሻረ ካልገኝ ህጉ 10ቱ ትእዛዛት የሚባሉት እንዴት ተፈጸመ ካልገኝ በሁለት ነገር ነው። ባልንጀራን እንደ ራስ ውደድ። ለምን? የመጀመሪያ ህግ ምን የሚል ህግ ነው ያለ? ለምሳሌ ምን ታደርገዋለህ? የሚጠሉን ትጠላለህ፣ የሚወዱን ትወዳለህ የሚል ህግ ስለነበረ ኢየሱስ ምንድን ያላቸው? በሁለት ብቻ ነው ተፈጸመ ያለ። ምን? ባልንጀራን እንደ ራስ ውደድ የሚል ህግ ነው። አንዴ በአንዴ ሁለት ህግ ነው ተፈጸመ። በሁለቱ ተጠቅልሎ እግዚአብሔር ቃል ይናገራል። ስለዚህ በአንዴ ተፈጽሟል በሁለት ህግ። ለምሳሌ አታመንዝር፣ አትስረቅ የሚለው ምናምን ሁሉ አንድ ጊዜ ባልንጀራን እንደ ራስ ውደድ ስለተባለ አንድ ጊዜ እሱ ተፈጽሟል ነው። ተሽሯል አልኩ ደግሞ ቅድም ወንድማችን እንዳወራው ምንድን ነው እነዚህ ህጎች አሉ። ምን አይነት ህጎች? በጣም አይን እስክታጠፋ አይን ይጠፋል፣ እግር ከሰበርክ እግር ይሰበራል፣ ያንተ እግር ከወሰደ ቤትህ ተመልሳለህ። እነዚህ ያስተማሩ ይህንን አይን ስለ አይን ጥርስ ለጥርስ አይላችሁ ማቴዎስ 5:17 ላይ ያለው ይጥፋል። አይ ማቴዎስ ኢየሱስ ክርስቶስ የተናገረውን ይሄን ቃል ብቻ ላንብብና ምን እንደሚለኝ ልስማ። እንግዲህ ምን እንላለን? ሕግ ኃጢአት ነውን ይላል ሮሜ ላይ ፕሮፌት። ቀጥል። ሕግ ኃጢአት ነው አይደለም? አትስረቅ የሚለው ሕግ ኃጢአት ነው? አታመንዝር የሚለው ሕግ ኃጢአት ነው? ሕግ ኃጢአት ሳይሆን ሕግ በኃጢአት ይገለጣል እንዴ? አትስረቅ የሚለው መስረቅን ያወቀው አለመስረቅን ያወቀው በምንድን ነው? በሕግ አይደል? መስረቅ ያወቁት በሕግ ነው። መስረቅ ያወቁት በሕግ መስረቅን ሳይሆን አለመስረቅን ያወቀው። አትስረቅ ሲል ያንን አለመስረቅህ ቆይ ስማኛ። አሁን ሕግ አልተሻረም። ለምን? መጽሐፍ ቅዱስ ላይ ሕግን ልሽር አልመጣሁም ልፈጽም እንጂ አንዲትም ነጥብ ሳይቀር ነቁጣው። ስለዚህ የተሻረው ቅድም ጋሻ አክሊል እያወራ ነው 613 ሕጎች አሉ። እነሱ ናቸው ያ በምድረ በዳው ላይ የተሰጡ ሕጎች ሙሴ ያወጣቸው ሕጎች ናቸው የተሻሩ። የእግዚአብሔር ሕግ ግን ፈጽሞ አልተሻረም። ሙሴ ያወጣና አሁን ሰው ሕጉን ጠብቆ ነው እንደምንድን ነው ስለ ልብ ጥንካሬያቸው ሕግን አጸናባቸው። እሱ ሙሴ ያወጣውን ሕግ አክሊሉ ነው እግዚአብሔር ኢየሱስ ይሻለው እንጂ አንድ ጥቅስ ላንብብልህ። አክሊሉ አንድ ጥቅስ ማቴዎስ 19:19 ምን ይላል? አባት እናትህን አክብር፣ ባልንጀራን እንደ ራስህ ውደድ አለው። ለማን? ለዚህ ጎበዙም ይህን ሁሉ ከሕፃንነቴ ጀምሬያለሁ ጠብቄያለሁ አለ። ኢየሱስ ምን አለው? አባት እናትህን አክብር፣ ባልንጀራህን እንደ ራስህ ውደድ አለ። ገላትያ ምዕራፍ 6:3 ላይ የክርስቶስን ሕግ ፈጽሙ ይላል። የክርስቶስን ሕግ ፈጽሙ። አባት እናትህን አክብር፣ ባልንጀራህን ውደድ አለው። ይህን እንዴት ታየዋል? ይኸው የክርስቶስን ሕግ ፈጽሙ።
ገላትያ 6:3 አሁን እኮ ቅድም እኮ እሱን እኮ ነገርኩልህ። አባት እናትን አክብር ከአስርቱ ትእዛዛት አንዱ አይደል? እና እኔ እኮ ቅድም እኮ እሱን ለምንድን ነው ተሽሯል? ይኸውልህ የተሻረው ህግ አስረዳኸው እኮ ቅድም አዳምጠኝ። ወንድሜ እያሱ ምን አለ መሰለህ? አንድ ነገር ጠቆመክ። አሁን ግድ የለም አንተን መናገሩ ይሻላል። የተሻረው ህግ ገላትያ ላይ እና ሮሜ ላይ የተሻረው ህግ የህግ ስራ ነው። የህግ ስራ መገረዝ ነው። መገረዝ የተሰጠው ለአብርሃም ነው። አየህ፣ ለአብርሃም የተሰጠው ህግ ግረዛቸው፣ አንተም ተገረዝ። እስማኤል በ10 ዓመቱ፣ ይስሐቅ በ8 ቀኑ፣ አብርሃም በ95 ዓመቱ ተገረዘ። ገላትያ ላይ ይሄንን መገረዝ እንደ ጽድቅ በአዲስ ኪዳን አይሁዶች መጥተው ሮሜ ላይ ገብተው ገላትያ ላይ ገብተው በጠበጡ። እኛ እኮ አምነን ድነናል ሲሉ እንዴ በፍጹም ካልተገረዛችሁ አትድኑም ሲሉ ጳውሎስ እነዚህ ሾልከው የገቡ አሉ፣ መገረዝን የሚያስተምሩ መገረዝን የሚያወሩ። ስለዚህ መገረዝ አሁን መገረዝ አለመገረዝ አይደለም የሚያጸድቀው አለ። የሚያጸድቀው የእምነት መንፈስ፣ በእምነት መንፈስ ጀምራችሁ አለ። በመንፈስ ጀምራችሁ እንዴት በስጋ ትጨርሳላችሁ? በመንፈስ የዳናችሁበትን እምነት በስጋ ካልተገረዛችሁ ብሎ እንዴት በስጋ ሰው ይጨርሳል? አየህ ወንድሜ፣ የህግ ስራ አያጸድቅም ነው ያለው። ህግ እኮ አይደለም፣ የህግ ስራ። ሮሜ ሲጻፍ አብርሃም 10ቱ ትእዛዛት ለሱ አልመጣለትም፣ የለም፣ አልተፈጠረም። የህግ ስራ፣ የእምነት ህግ ስራ፣ የህግ ኃጢአት፣ የእግዚአብሔር ህግ የሚባል 4 ነገሮች በደንብ ተጽፈዋል። ባልንጀራን እንደ ራስህ ውደድ እኮ ህግ ነው እኮ። ለምን አትመኘውም? አትሰርቀውም፣ አትዘርፈውም፣ ምንም አትለውም። ኢየሱስ ደግሞ ከፍ አደረገና ጠላትን ውደድ አለ። ለምን? ጠላትህን እንዳትገል፣ ሰው እንዳትገል፣ የጠላትህን ገንዘብ እንዳትመኝ፣ የጠላትህን ሚስት እንዳትዘሙት። አየህ፣ ጠላትን ውደድ ብሎ ህጉን አስቀመጠው። የተሻረው ህግ ይሄ በስጋ ለምሳሌ የሙሴን ብትል ደግሞ የፍየልና የእንትን ኮርማ ይዘህ ደም መምጣት አይቻልም፣ ቀርቷል። የህግ ስራ ያለው ይሄንን ነው። እንዴት እግዚአብሔር እኔ አምላክ ነኝ ከኔ በቀር ሌላ አታምልክ ብሎ እንዴት ይሽረዋል? እንዴት እግዚአብሔር አባት እናትን አክብር የሚለው እንዴት ይሽራል? እንዴት አትስረቅን፣ አትግደልን፣ አታመንዝርን፣ አትዘሙትን የሚለውን እንዴት ይሽረዋል? አሁን እኮ ቅድም ነግሬ ነበር፣ አልሰማኸኝም ማለት ነው። አንተ እኮ ማውራት አሁን እኮ ከዚህ በኋላ አዳምጥና ሂድና ቤት አይደለም ልንረዳ እኔን አትረዱኝ። በቃ አንዴ ከአንተ ጋር ያቁመ ከጌች ጋር ልቀጥል። ቆይ አንዴ ፈለገ እኛ ልንረዳህ። ይሄ መንፈሳዊ ትምህርት ነው። በትህትና ነው ወንጌል የሚሰበከው፣ በፍቅር ነው የሚሰበከው። በትህትና ነው እያወራን ያለ ነው፣ በልህም አይደለም። እንደውም ክርስቶስ ምን እንዳለ ታውቃለህ? ለዛ ለማቴዎስ 19 ላይ ያለው አለ ባለጸጋው ሰውዬ ትእዛዛትን ጠብቀው ትእዛዛትን ጠብቅ ነው ያለው። ኢየሱስ ቃል በቃል ያዘዛቸውን ትእዛዞች አለመቀበል፣ ህጉን አለመቀበል አለ። እሱን አላለም ግን ቃሉ ግን ያው እንደዚህ ነው። ትእዛዛትን ጠብቅ ያወራ። አዎ ትእዛዛትን ጠብቅ። የትኛው ትእዛዝ? ያው ስለ መልካም ነገር ለምን ትጠይቀኛለህ? አንድ ጥቅስ ስላበዛ አንድ ሰው ያወራ ፈለገ ጳውሎስ አሁን ሁሉም ቢያወሩ አንተ ላይ ገስ ነው የሚለኝ። ሁሉም ቢረባና ሮሜ ምዕራፍ 2 ቁጥር 6 ላይ እርሱ ለእያንዳንዱ እንደ ስራው ያስረክበዋል። በበጎ ስራ አለ። በምን? በበጎ ስራ በመጽናት አየህ፣ በበጎ ስራ በመጽናት ምስጋናና ክብር የማይጠፋንም ሕይወት ለሚፈልጉ
ስራህን በእምነት ያገኘኸውን በስራ ትክክል እንድትሆን አየህ። ጽድቅ ማለት ትክክል፣ እውነተኛ የዘላለም ህይወት የምታገኘው በስራ አይደለም። እኔ ይኸውልህ እዚህ ጋር መዳን በስራ አይደለም። ስራ ያጸድቃል ነው እኛ የምንለው። ስራ ያድናል ብለንም አንሟገትም አይልም። ህግ ስራ ያድናል አይደለም ያለው። ህግ ስራ ያጸድቃል፣ ትክክል ያደርጋል። እባካችሁ ጥያቄ ያለኝ እዚህ ጋር ጥያቄ ያለኝ። እሺ የዘላለም ህይወት በስራ አይደለም ካላችሁ የዘላለም ህይወት ታዲያ ምንድን ነው? መጀመሪያ የዘላለም ህይወት የምታገኘው በምታምነው፣ በተለይ ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው። እመነው። እሱም በስራ አይደለም የምታገኘው። ስራ ጌች በደንብ አዳምጠኝ፣ ይጠቅማል። ይሄ መጽሐፍ ቅዱስ እንጂ እኔ የሃይማኖት እየተናገርኩ አይደለም። እኔ እንትን አይደለም፣ መጽሐፍ ቅዱስን ነው የማወራው። የዘላለም ህይወት አለው ብሎ መጽሐፍ ቅዱስ የተናገረው ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለ። እንዴ ታዲያ ማመን ለምንድን ነው? እኔ ደግሞ እምነት ከመጀመሪያ ትክክል ካልሆንክበት ስፍራ፣ ከኃጢአት ስፍራ ዋጋ የከፈለልህን ያዳንህን የሞተልህን የተሰቀለልህን ደሙን ያፈሰሰልህን ስጋውን የቆረሰልህን ስላንተ በደል ስላንተ ኃጢአት የተሸከመው ሁሉ ተፈጸመ ያለህን አምነ ከፍርድ እንድታመልጥ ነው። ካለበለዚያ ልጁን የማያምን ፍርደኛ ነው። ይህን ከፍርድ ታመልጣለህ። አወኩ። በሱ የሚያምን ምን ይላል? አይፈረድበትም። የምትናገራቸው ነገሮች የሆነ ትትና ይመስላል፣ ለጌታ ያዘለ ይመስላል። አይደለም። ይሄ ከመጽሐፍ ቅዱስ ወጥ የሆነ ሀሳብ ነው እያወራ ያለው። አሁን ያልኩት ከመጽሐፍ ቅዱስ ውጭ ነው። ኢየሱስ አልሞተልህ? ያለ አውድ ነው እያወራ ያለው። ኢየሱስ አልሞተልህም ወይ? ኢየሱስ ሞቶልኝ። ኢየሱስ ደሙን አላፈሰሰም? አፍሶልኛል። ኢየሱስ ስጋውን አልቆረሰም? ቆርሶልኛል። አምኛለሁ። ኢየሱስ ዓለምን ላድን ነው ብሎ መጥቶ ዓለምን አድኗል? አላዳንም? አድነዋል። አምናለሁ። ታዲያ ምንድን ነው የተሳሳትኩት? ስለዚህ እሱ በሰራውና እሱ ባደረገልኝ በማመን እንጂ እኔ በሱ ስራ ላይ በመጨመር አይደለም። ማነው አሁን በስራ አልኩኝ? አሁን ስጋዬን የበላ ደሜን የጠጣ እያልክ እያወራህ ያለው እኔ አላልኩም እኮ እሱ ነው ያለው ኢየሱስ። ስለ ቅዱስ ቁርባን አይደለም እያወራህ ያለው። እኔ አላልኩም። እኔ ይኸው ላውጣል። እኔ አላልኩም። ደሙን መጠጣት ምን ማለት እንደሆነ ስፍራው ላይ ራሱ አስረድቶ ዮሐንስ ወንጌልን ላውጣል አስረድቶን አውቃለሁ። እኔ አላልኩም። ወንድሜ ስለፈጠረ በጌታ እንደሆነ አስረግጦ ነግሮናል። እኔ አላልኩም። አንዴ ላንብበው። ውሸታም ካልከኝ ላንብብና ወይ ኢየሱስ ውሸታም ነው እንግዲህ ወይ አንተ ልትሆን ትችላለህ። አላልኩም። አንግል ነው ትክክል አይደለም ያለው። ለአንተ እንዲገባ መናገር አለብኝ እንጂ እኔ እኮ የገባኝን ነው የማወራው። ወይ አስተካክል ምን ካጠፋ ይኸው ቃሉ ትክክል ካልሆንኩ እሺ ልስማ። በእነሱ የሚያወሩት ወሬን ተው እና ዝም ብለህ ብትተው ነው። አንተ ይኸውልህ አገልጋይ ኃይሌ አደራ፣ በእግዚአብሔር ፊት አደራ እላለሁ። ይሄን ልጅ ፈልገህ አስተምረው ወይ ቸርቹን አጠያይቀህ ቁጭ ብሎ ይማር እባክህ። አገልጋይ ኃይሌ ኧረ የቆሸሸ ይውጣ። አዎ ይውጣ፣ እኔ ጋርም ካለ ይውጣ የቆሸሸው። ኃይልዬ እውነት ኃይልዬ ከልቤ ነው። እባክህ ማነው ፕሮፌት ራስን በደንብ አስተምር መጀመሪያ። ኃይልዬ እኔ በእውነት ሃይማኖት ወክዬ እዚህ ጋር አልተናገርኩም። ቀስ ብዬ በጣም በቃ በተረጋጋ እሱ ቤት ሆኜ እሱን በነበርኩበት ነገር ያቺ የደህንነትና የደቀ መዝሙር በእኛ ጊዜ በደንብ ነው የተማርናት፣ እናውቃታለን። የአሁኑ እሑድ ሄድና አንድ አገልጋይ ይመጣና ጌታ ነብያ ብለዋል ሲለው ብድግ ይላል፣ ሳይማር ይወጣል። ከዛስ ይኸው አደጋ
እሺ አንድ ጥቅስ ልስጣችሁና ይሄንን ጥቅስ አስረዱ። አንድ ጌች ቅድም ውሸታም ስላልከኝ አንድ ጥቅስ ላውጣ እስኪ። ዮሐንስ 6:53 ላይ ቦታውን እኮ ታውቀው በራሳችሁ ሕይወት የላችሁ። እሺ ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው። 4 ነጥብ። እንደፈለግ አድርገው በቃኝ። እሱ ስጋ የትኛው? እሱ ስጋና ደም ስጋዬን እያለ የትኛው ነው? የሐዋርያቶችን አላለም እሱ። የኔ አንደኛ ቆሮንቶስ 10 ቆይ አክሊለ አንሄድም። በቃ አለው ብለዋል። እዚህ ጋር አለው የሚል ቃል አለ። 4 ነጥብ እንደውም 4 ነጥብ አድርገውታል። ከዛስ ስጋዬ እውነተኛ መብል ነው። አቤት የትኛውም ሃይማኖት ጋር ሄጄ ትልቁ ችግር ትልቁ እምነት የሚጠይቀው ነገር ይሄ ነው። በእውነት እኔ እንደውም ይኸው የመካነ ኢየሱስ የኢትዮጵያ ወንጌል ይኸው አለኝ። ይኸው አለኝ። እኔ የሌሎችን ሃይማኖት ነው ያልኩት። እኔ አንድ ሰው ብቻ ነው ቅድም የፈቀደልህ ፓስተር። እሺ ይቅርታ ኃይልዬ፣ በጣም ይቅርታ። ይኸው እሺ ይቅር ብያለሁ። በለኝ ይኸውልህ ስጋዬን የበላ እምነት ነው የሚጠይቀው። በጣም እምነት ምንድን ነው? እነሱ ራሱ ሲሰጣቸው ስጋዬ ብሎ ሲሰጣቸው አዎ ስጋ ነው ብሎ በልተዋል። ደሜ ነው ሲላቸው አዎ እምነት የሚጠይቀው ይሄ ነው። ሎጂክ ከሆነ ወይ እንደ ሰው አስተሳሰብ ይሄ ከባድ ነው፣ መቀበል ያቅታል። የታለ ክርስቶስ ስጋ ምናምን ብለህ ልትል ትችላለህ። እኔም ብዙ ዘመን ጭንቅላቴን ያፈነዳው ነገር ይሄ የተቀበለው ቅዱስ ቁርባን ነው። ይሄ ታረስ ቸርች ቢሆን የሚባለው በመሰለህ ቁጥር 63 አንብብ። ጌች እናንተ ቸርችም የሚባለው ጌች ይህ ቸርች ይህ ህብስት ከክርስቶስ ጋር ህብረት አለው ብዬ ወስጃለሁ ብለህ ወስደሃል አልወሰድክም? ከክርስቶስ ጋር ህብረት አለው ብዬ ወስጃለሁ ብለህ ወስደሃል አልወሰድክም? እቺን መልስ። ቦታ የሚናገር እኔ የወሰድኩበት አቅጣጫ አለ። አሁን ቦታ የሚናገረው አሁን ያልኩህን ብለሃል አላልክም? አሁን ያልኩህን ብለሃል አላልክም? ቆይ መጀመሪያ በቃ እንደ ኦርቶዶክስ ተዋህዶ እንትን ስላየ በቃ ገና የምጠይቀው ነገር እንዲለኝ ከእግዚአብሔር ቃል ጋር እየተጋጨክ ነው። እሺ አንድ ጊዜ ስጡኛ። ብዙ ጊዜ አውርተሃል። ሙት አድርጌያለሁ። ምንድን ነው? ቆይ ስጋና ደሙ የዘላለም ሕይወት ያሰጣል አያሰጥም? መልስ። እሺ ከዛ መልስልኝ። አያሰጥም በልና መልስ ስጠኝ። እኔ ደግሞ ያሰጣል አልኩ። ያሰጣል አያሰጥም? አያሰጥም። አያሰጥም በለኝ ወይ ያሰጣል በለኝ። አያሰጥም። እሺ በቃ ቀጥል። አያሰጥም ብለሃል። ቀጥል። መረጃ ስጠኝ። ሞት አድርጉ። ሞት አድርጉ። አንድ ላው እሺ እዚህ ጋር ዮሐንስ ወንጌል ምዕራፍ 6 ላይ እያወራ ያለው ሀሳብ እኛ በቤተ ክርስቲያን ላይ ለምንቆርሰው ለስጋና ለደም አይደለም። ምክንያቱም እዚህ ጋር ሲያወራ መጀመሪያ ቆይ ማስረጃ ከሰጠኝ እንስማው። ከዛ የሚያጨናንቅ ንግግር ነው የተናገረው። ይሄ ንግግር እንዴት ያስጨንቃል! ማን ሊያምነው ይችላል ያለው አይደለም። በዛቱ የነበሩት ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለም ብሎ ሲናገር የሚያስጨንቅ ንግግር ነው። ማንስ ሊያምነው ይችላል አሉ። ከዛ በኋላ ይሄ ራሱ ስጋውን ቆርሶ ሊሰጠን ይችላል ወይ? ስጋውን እንበላለን ብንል ከስጋው ሊሰጠን ይችላል ወይ ብሎ ሲያጉረመርሙ እሱ እንዲህ አለ፣ ስጋዬን ቆርሼ ቢሰጣችሁ ምንም አይጠቅማችሁ። አሁን እኔ ከዚህ አሁን ማስረጃ ስተን እንዴ የክርስቶስን ስጋ አይጠቅማችሁ? ማን ያለው? ምንም አይጠቅማ። ማን ያለው? እስቲ መጽሐፍ ቅዱስ ነው ያለው። መጽሐፍ ይሄው ላንብበው። ቆይ ተመልከቱ። ስተት ፋልስ። ይኸው ጌታ በኢየሱስ ኧረ ጴንጤዎች እንዳይሰሙክ
ራሱ በዛው ታሳይ እንዴ አንተ አንተነብል ስጋዬ አይጠቅምም ደሜ አይጠቅምም። ማነው እንደዚህ ያለው? ይኸው አገልጋይ ስማው። ኧረ አይልም ይላል እንዴ? እስቲ ጌች ይላል በእውነት አለ። አሁን እኔ ወጥቼ ነበር። ግባ ጣልቃ ግባ ጌች። ስጋዬ አይጠቅምም አለ ብላል ጌች። አሁን ስጋውን ሊሰጠው ይችላል ወይ ብሎ ሲያጉረም ብላል ወይ የምናገራቸው ቃል እንጂ በጌታ ብትበሉ ምን ያመጣጣችሁ? አገልጋይን አትዋሸው ብለሃል አላልክም? ጌታ ፊት እንግዲህ አትዋሽም አንተ። እኔ የትኛው ነበር ስጋዬ አይጠቅምም አላቸው አላልክም? ብለሃል እነሱ አውቆይ መጀመሪያ እነሱ ስጋን ሊሰጠው ይችላል ወይ ብሎ ሲናገሩ ስጋን ብለሃል አላልክም? አይጠቅምም ብሏል ጌታችን ኢየሱስ ክርስቶስ። ቦታውን ላንብብልህ አይሻልም? በቃ አላለም። ይቅርታ በል ለዚህ ቃል በጣም አደገኛ ነገር አይሻልም ወይ? የለም ኬት ነው የምታመጣው ነው? አይጠቅምም የሚል አለ እንዴ? ይቅርታ በል ለዚህ ቃል እያልኩ እኮ ነው። በኢየሱስ ስም ቆይ አክሊልዬ፣ ይሄ ማስተካከል አክሊሉ ሰበበታው የሱስ ጉዳይ ነው። አትግባ ቆይ አስተካክሎ ከእናንተ ጋር ይቀጥላል። ለዚህ ቃል ይቅርታ ጠይቅ። አይጠቅምም አላለም ጌታችን ኢየሱስ ክርስቶስ። ተሳስተሃል። ሁሉም ነገር ቦታውን ላንብብልህ በጥቅስ ነው የምናገር። ኧረ እባክህ አይልም እባክህ። እኔ መጽሐፍ ቅዱስን አንብቤው አላውቅም እንዴ? የት ነው የምታገኘው? እስቲ ፈልገውስ ብል የት ታገኘዋለህ? ይሄ ስጋዬ አይጠቅማችሁም ብሏል ጌታችን ኢየሱስ ክርስቶስ። ተረጋጋና አንዳንድ ልጅ ቆይ ይቅርታ ጠይቅ ለዚህ ቃል ቆይ ቁጥር 63 ላንብብልህ። አይጠቅምም አይደለም ያላቸው እኔ እንግዲህ ያላቸው እንግዲህ የሰው ልጅ አስቀድመው ወደ ነበረበት ሲወጣ ብታዩ እንዴት ይሆናል? ሕይወትን የሚሰጠው መንፈስ ነው። ስጋ ምንም አይጠቅምም። ስጋ ምንም አይጠቅምም። እኔ የነገሯችሁ ቃል መንፈስ ነው። አሁን ቀደም አውዱ ብለህ አንተ አውድ ሳትክ በስመ አብ የእግዚአብሔር ቃል ሳትክ በቃ ያለው ሌላ ነው። በምን አንግል ነው ያለው? እነሱ ስጋዬን ከበላችሁ ስጋዬን ካልጠጣችሁ ደሜን ካልጠጣችሁ ስጋዬን ካልበላችሁ የዘላለም ሕይወት የላችሁም ብሎ ሲናገር አጉረመረሙ። ሲያጉረመረሙ እናንተ ይሄ ነገር ያሰናክላችኋልን ብለው ለነሱ መለሰላቸው። አሁን ስለ ስጋው ጉዳይ ሳይሆን እሱ የሚያወራላቸው ቃል ነው የሕይወት ቆይ አስተካክል ምን እኮ እኔ እስክትስተካከል ነው። አይጠቅምም ስጋዬ ደሜ አይጠቅምም አላቸው። ያኛው አሁን ያነበብከው ክፍል የሚያወራው ስለ ስቅለቱ ነው የሚያወራው። ሕይወትን የሚሰጥ መንፈስ ነው። ስጋ ምንም አይጠቅምም አላለም እንዴ? አላለም። የትኛው ስጋ ነው ታዲያ? የራሱ ስጋ ነው። እነሱ የትኛው ስጋ ነው? ለየትኛው ነው ያቀረቡት? ስጋ አይጠቅምም ያለው እኮ ስጋ ያስተሳሰብ ነው እንጂ ስጋ አይጠቅምም እኮ አይደለም ያለው። ኧረ በስመ አብ በቃ ጌችዬ ካላስተካከል ስጋዊ አስተሳሰብ ይላል እዚህ ከእነሱ ጋር መጨቃጨቅ አማረ መብት ነው። አንተ ስጋዊ አስተሳሰብ ስጋዊ እንትን አይጠቅምም ማለት አክሊሉ እኮ ያኔ ስጋና ደም የእግዚአብሔርን መንግስት አይወርስም። ስለዚህ የክርስቶስ ስጋና ደም መንግስተ ሰማያት አይወርስም ማለት ነው። ስጋው ከሆነ ስጋ አይጠቅምም ካለ ስጋ የሚል ካገኘክ የክርስቶስ ነው ማለት ነው። ስጋና ደም የእግዚአብሔር መንግስት አይወርስም ማለት የክርስቶስ ደምና ስጋ መንግስተ ሰማያት አይወርስም ማለት ነው። የመጽሐፍ ቅዱስን አውድን ያለ አውዱ አትረዱ እኮ። እንግዲህ አውዱን እኮ ያንተ አስተማሪ እያስተካከለ ቅኛስ እሺ ተቋሚ ትላላችሁ። ይሄ አስተማሪ ከሚልህን ነገር አትሰማም እንዴ አንተ? ስለ ቅዱስ ቁርባን አይደለም ቦታ እያወራ ያለው በፍጹም ስለ ቅዱስ ቁርባን አይደለም። ስለ ቅዱስ ቁርባን እንምጣ። አሁን ስለበላ ነው ስለጠጣ ነው ስለ ቆሮንቶስ እንምጣ እያወራ ያለው እኮ ስለ ቆሮንቶስ እንምጣ ያለው እንጂ ስለ ቅዱስ ቁርባን ቆሮንቶስ እንምጣ ወይ ይሄ በመስቀሉ ላይ የተሰቀለውን ስለ ሕይወት ግን ኃይሌ ብታስተካክለው መልካም ነው። በእውነት አገልጋይ ሊሆን ይችላል።
አይ አገልጋይ አይደለም አይመስለኝም። አገልጋይ ሁላችንም አገልጋዮች ነን በአዲስ ኪዳን። ቆይ አንድ ጥያቄ ጥቅስ ሰጥቼ ነበር። አሁን የኔን አስረስታችሁ ወደ እናንተ ያመጣችሁ እንጂ ቆይ ትሄዳለህ አባ ጌችዬ። እስቲ እባክህ እኔ ላንተ ነው እኮ አንዳንድ ነገሮች ላይ በችኮላ ብዙ ትስታለህ። አሁን የምትለው ማውድ እንደዛ አይደለም የሚለው የሚያወራው በቃ ስለ ስቅለቱ ነው እያወራ ያለው ጌታችን ኢየሱስ ክርስቶስ እንጂ ስለ ጀራ ምናምን እንደሆነ እየተናገርኩ ነኝ። ስለ ቅዱስ ቁርባን እያወራ ነው እያላችሁ ያላችሁ ማቴዎስ 26 ነው። ቆይ ስማኝ፣ አይጠቅምም ስላልክ ነው እኔ እየተቆጣሁ ያለው። ማቴዎስ 26 አይጠቅምም። ቆይ አክሊሉ እኔ አንዴ ላስተካክለውና ከእናንተ ጋር ይቀጥላል። ከፈለገ የምትጠይቁትን ትጠይቁታላችሁ፣ የሚመልሰውን ካለ ይመልሳል። ስጋና ደሜ አይጠቅምም አላለም ጌታችን ኢየሱስ ክርስቶስ። በደንብ ስማኝ ጌችዬ፣ ስጋውና ደሙማ እንደሚጠቅም በኃይለኛው የተናገረበት ክፍል አለ። እንደሚጠቅም ደግሞ ጳውሎስም የተናገረበት አለ። ሰምተኸኛል? ባይጠቅም ጳውሎስ አይደግመውም። ባይጠቅም ዛሬም እኔ እናንተ አንወስደውም ነበር። ባይጠቅም አሁን የሚሉ ወንድሞች ይህን ያህል ክርክር አያከራክርም ነበር። ባይዘው ይሄ ክርክር እኔ እናንተን ብቻ ሳይሆን ብዙዎችን አከራክሮ ያውቃል። ከኛም የነበሩት አባቶችም ተከራክረውበት ያውቃል። ይህ ማለት ግን በቃ እዛ እስካናንካቴው እኔ ስላልተቀበልኩ የሆነ ሲኦል ውስጥ መግባት፣ እሱ ስላልተቀበለ የሆነ ነገር ውስጥ መግባት ማለት አለ። ግዴታ ነው ደግሞ የክርስቶስን ስጋና ደም መውሰድ። አሊያ ክርስቲያን አይደለም ሙስሊም ነህ ማለት ነው። በሌላ ቋንቋ ፓጋን ነህ ማለት ነው። የማያምን ነህ ማለት ነው። ለምን ከክርስቶስ ኢየሱስ ጋር ሞቻለሁ ብለህ የምትነሳ ሰው በጥምቀት የተባበርክ በቅዱስ ቁርባን ካልተባበርክ እንዴት ነው የሚሆነው? የሚቀበለው ህይወትን ለማግኘት አይደለም፣ ስርዓት ነው። እኔ አሁን የኩዛ ውስጥ ስርዓት አይደለም። እኔ ለምሳሌ ስርዓት አይደለም እኔ ማምነው። አንተ መብት አሁን ወደ ስብከት አትግባ። ስለዚህ እኔ ያወራው ነው ስማኝ፣ ባትሪ እየዘጋብኝ ነው። እስኪ ማቴዎስ 26 ነው። ያስተካክል አክሊለ ተው፣ ሌላ ያስተካክለው አክሊል ያስተካክል። አሁን አይጠቅም ብለዋል ያለው መጽሐፍ ነው፣ እኔ አይደለሁም። የማን ስጋ? ቆይ ፈለገ አንድ ጊዜ አይልም። ከላይ ጀምሮ ስለማን ነው እያወራ የነበረው? ሙሴ በምድረ በዳ ሰጠን። ክርክሩ የተነሳው እንደዛ ነው። መጥተው ክፍሉ የሚያወራው ሙሴ በምድረ በዳ እንጀራ ሰጥቶናል። እንጀራ የሰጣችሁ አባቴ ነው አለ ኢየሱስ። ከዛስ ቀጥሎ ደግሞ እኔ ነኝ እንደውም ከፈለክ የወረድኩት የህይወት እንጀራ አለ። ከዛስ እኔን ያልበላ ብሎ ጀመራ። በለን እኮ እሱን በለን ጠጠን። በምኑ ነው የበላኸው? በመስቀል ላይ ራሱን አሳልፎ ሲሰጥ በላው። በመስቀል ላይ አሳልፎ ራሱን እኔ ህይወት የሚሰጥ እኔ የሚነግራቸው ቃል ነው አለ። እሱ የነገረው ያንን በማመኔ ነው የበላሁት የጠጣሁት። ካመንክ በኋላ ምንም ስርዓት አታደርግም? ጥምቀት አታደርግም? ጥምቀትንም ይሁን ጌታራትም የሚያደርገው መዳን አይደለም ወገኖች። ስማኛውን ክርስቶስ በኢየሱስ ክርስቶስ በመስቀሉ ስራ አምኜ እገኛለሁ። እኛ በእርሱ ስራ የእግዚአብሔር ልጆች እንድንሆን መጽሐፍ ሲናገር እኛ በእኛ ስራ በማመን ነው። ነገርኩህ እኮ ተረጋጋ። አመንኩ በማመን ነው። አመንኩ በኋላ ልጅነት ነገር አለ በእኔ ላይ መልካሙንም ነገር የሚሰራው ማን ነው? እሱ ራሱ እግዚአብሔር ነው። መልካሙን ነገር የሚረጋገጥ ማለት በሚረጋገጥ ቆይ ተረጋጋ። ቆይ በእናትህ የቸርች እንደሆነ ጠይቀው። የቸርች ነህ? ቆይ ስለ ቸርቹ አትምጣ። አሁን ቃሉን እያወራን ለምሳሌ አንድ ቸርች ጥራ። ለምሳሌ ሙሉ ወንጌል አባል አድርጋ የምትቀበልህ ከተጠመቅክ ነው። ካልተጠመቅክ አትቀበልህም። ይህን ታውቃለህ?
ማንም አይቀበለኝ፣ ክርስቶስ ተቀብሎኛል። አሁን ስለ ሃይማኖት ስለ ወደዛ አትውሰድ፣ አትይዘ። አሁን በክርስቶስ ኢየሱስ በመስቀሉ ስራ በማመን እኔ የእግዚአብሔር ልጅ ሆኛለሁ። ልጅ ከሆንኩ በኋላ እኔ የሚያደርጋቸው ነገሮች ሁሉ ምንድን ነው? እስቲ አንድ ጊዜ ላውራ። እስቲ የሚያደርጋቸው ነገሮች ከራሴ አንዳች ነገር አላደርግም። መጽሐፍ ስናገር ማድረጉንም መፈለጉንም በእኛ ውስጥ የሚሰራው እግዚአብሔር ፈለገ ይሻይል። ስለዚህ ኢየሱስ ያድናል፣ ከሞት ያድናል። አሁን የሚጸድቁ እኮ አለ ወይ? ህጉን የሚጠብቃል አንዳችሁ? ህጉን መጠበቅ የቻላችሁ አንድ ጌቾ መጠበቅ የቻላችሁ ያልተጠየቀውን ለምን ትትባለ? የተጠየቀው የክርስቶስ ስጋ እና ደም ይጠቅማል አይጠቅምም? ሞትን እየተናገርኩ እኮ ነው። እሱ ሞትን ትናገራላችሁ። ይጠቅማል አይጠቅምም? የክርስቶስ ስጋ እንደ ሞተ ስጋው ይጠቅማል አይጠቅምም? እየመሰከርኩ ነኝ። ይጠቅማል አይጠቅምም? ለዘላለም ህይወት አይጠቅምም። መልኬ ስጋው አይጠቅምም የሚለው በቃ የክርስቶስ ስጋ በቃ አይጠቅምም ማለት? አረ መልኬ ቆይ አንዴ ለዘላለም ህይወት በፍጹም አይጠቅምም። እሱን አይደለም እዛ ጋር ስጋ አይጠቅምም ያለው የክርስቶስን ነው። ከላይ እያወራ ያለው ምንድን ነው? እነሱ ስጋ፣ ስለዚህ የክርስቶስ ስጋ አይጠቅምም ማለት እነሱ እዛ ላይ የነበሩ ሰዎች እንደናንተም እኮ ነው ስለ ስጋ እያወራ ያለውን መሰላቸው። ሲመስላቸው አገልጋይ ስለ ስጋ አይደለም እያወራ ያለሁት ነው ያለው። ፈለገ በእግዚአብሔር ብያቸዋለሁ። ማቴዎስ 26 ላንብብልህ። ወይኔ ጉድ! ጌች ላንብብልህ። ኢየሱስ ያድናል። ጌች ላንብብልህ። ኢየሱስ እንጀራን አንስቶ ባረከው። አየዋል፣ የባረከው ነው። ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ስጋዬ ነው አለ። ጽዋውንም አንስቶ አመስግኖም ሰጣቸው፣ እንዲህም አለ፣ ሁላችሁ ከዚህ ከእርሱ ጠጡ። ስለ ብዙዎች ኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ነው አላቸው። ነው ያነሳው ጽዋውን አንስቶ እንጀራንም ቆርሶ እንጀራውን ስጋዬ ነው አለ። እንጀራውን ጽዋውን ደግሞ አንስቶ ደሜ ነው አለ። አመስግኖ ባርኮ ሰጣቸው ይላል። ባረከው። ጌታ የባረከው አንተ አይጠቅም ትላለህ? እዛን ጊዜ እኔ እኮ ጌታ የባረከው አይጠቅም ትላለህ አንተ? ለዘላለም ህይወት አይጠቅምም። ከዘላለም ህይወት አንጻር አይጠቅምም። ይህ ስጋና እኔ ግን የዘላለምን ህይወት ስላገኘው፣ አንተ እኮ የዘላለምን ህይወት ስላላገኘ ብትበላም ባትበላም አይጠቅምም። ለአንተ ብትበላም ባትበላም አይጠቅምም። ለዘላለም ህይወት ነው አይጠቅምም አልኩት። ሳያምን በክርስቶስ መስቀል ላይ ሳያምን የሚሰጠውን ዋና ውጤቱን ሳያውቅ የሚበላ የሚጠጣ ዕዳ አለበት። እንጀራ ነው። በስጋ ከክርስቶስ ስጋ ጋር ህብረት አለው። ግን እንጀራ ነው፣ ከክርስቶስ ስጋ ጋር ህብረት አለው። ህብረት ስላለ ከጌታ ደምና ስጋ ጋር ህብረት ስላለ ያስረዳዋል። አንዴ ያስረዳል። ይሄ ለምብለት ቆይ አንዴ ለምብለት ይሄ ምን ኢየሱስን አምናችሁ ዳኑ። ይሄ ምን ደግሞ አምናችሁ ዳኑ። እስቲ ይሄ ምን ትለዋለህ? ይኸው ዕብራውያን 10 ቆይ አንዴ ልንገረው።
አንዴ ይችላል በምናሉጣ አንድ ለውጣ ስለሆነ አንዴ ቻርጅ ስለጠፋብኝ ስለሆነ ነው። እንግዲህ ወንድሞች ሆይ በመረቀልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለትም በስጋው በኩል እንድንገባ ድፍረት አለን። በምን በኩል አለ? በስጋው በኩል እንድንገባ ድፍረት አለን። በእግዚአብሔር ቤት ላይ በመምራት በኩል ነው። ታላቅ ካህን አለን። ቆይ በእናታችሁ በእግዚአብሔር ስላለን ከክፉ ሊናችን ልባችን ለመንጻት ልባችንን ተረጭተን ሰውነታችንን በጥሩ ውሃ ታጥበን በተረዳንበት እምነት በቅን ልብ እንቅረባለን። ወዴት? ወደ ቅዱስ ሥጋና ደሙ። ከዛ ወረድ ስትል የእውነትን እውቀት ከተቀበልን በኋላ ይኸውልህ 26 ላይ የእውነትን እውቀት ከተቀበልን በኋላ ወደን ኃጢአት ብናደርግ ከእንግዲህ ወዲህ ስለ ኃጢአት መስዋዕት አይቀርምና የሚያስፈራ ግን የፍርድ መጠበቅን ተቃዋሚዎችን እንዲበላ ያለው የእሳት ብርታት አለ። የሙሴን ሕግ የናቀ ሰው 2 ወይም 3 ቢመሰክሩበት ያለ ርኅራኄ ይሞታል። የእግዚአብሔር ልጅ የረገጠ ያንንም የተቀደሰበትን የኪዳን ደም እንደ ርኩስ ነገር የቆጠረ የጸገሙንም መንፈስ ያክፋፋ እንዴት ይልቅ የሚብስ ቅጣት የሚገባው ይመስላችኋል? በቀል እኔ ነው፣ እኔ ብድራትን እመልሳለሁ ያለውን እናውቃለን። በሕያው እግዚአብሔር እጅ መውደቅ የሚያስፈራ ነው አለ። የምታክፋፉ ስጋው ደሙን የምታክፋፉ እናንተ ማክፋፋት ይሄንን ስጋና ደም እኮ አይደለም። ያለው ክርስቶስ በመስቀሉ ላይ የሰራውን ስራ የራሱን ስራ ማድረግ የራሱን ስራ መጨመር ይሄ ነው እንደ ርኩስ ደም መቁጠር ያለው። ደሙን መርገጥ ያለው በራስ መልካም ስራ መጨመር እንጂ ይሄንን እናንተ የምታወሩትን ነገር አይደለም። ኢየሱስ ያድናል። በእውነት አምናችሁ ዳኑ። ወደ ዘላለም ህይወት ማምጣት ይሻላችኋል። በየመገዱ መጮህ አይደለም እኮ ማቴዎስ 10:40 አንብብ። እናንተ የተቀበለ እኔን ይቀበላል፣ እኔ የተቀበለ የላከኝ አብን ይቀበላል ይላል። ስለዚህ ይሄ አንብብ። መጀመሪያ በደንብ መጽሐፍ ቅዱስን ማንበብ አለብን።